BYD U8 ይህ መኪና ኦሪጂናል ስሙ ያንግዋንግ U8 ተብሎ የሚጠራ ሲሆን የዚህ መኪና አምራች ካምፓኒ የBYD ሌክዠሪ ዲቪዥን የሆነው ያንግዋንግ ነው። እነዚህ መኪና ፕሮዳክሽን ከ2023 ጀምሮ እስካሁን በምርት ላይ ያለ ሲሆን ክላሳቸውም ፉል ሳይዝ ሌክዠሪ SUV የሚባለው ውስጥ መካተት የሚችል ነው። ሌአውታቸው ፍሮንት ኢንጂን ፕላስ ኳድ ሞተር ኦል ዊል ድራይቭ የሆነ ኦፕሽን ሲኖራቸው የተገጠመባቸው ፔትሮል ፕላጊን ሃይብሪድ ኢንጂናቸው በ2.0 ሊትር ኢንላይን 4 ሲሊንደር ቱርቦ ቻርጀር ሲሆን ይሄም 200 ኪሎዋት የሚያመነጭ ነው። የኤሌክትሪክ ሞተራቸው እያንዳንዱ እግር ላይ 220 ኪሎዋት ማመንጨት የሚችል በጥቅሉም 880 ኪሎዋት የሆነ ፐርማነንት ማግኔት ሲንክሮነስ ኤሌክትሪክ ሞተር ሲኖራቸው እነዚህ መኪናዎች ከ0 እስከ 100 ኪሎ ሜትር ለመንደርደር 3.6 ሰከንድ ብቻ የሚፈጅባቸው ፈጣን SUV መኪናዎች ናቸው። እዚህ መኪና ላይ ያለው ባትሪ ደግሞ 49 ኪሎዋት አወር የሆነ ሊቲየም አይረን ፎስፌት ሲሆን ይሄ መኪና በኢቪ ሞድ ብቻ እስከ 180 ኪሎ ሜትር ያለምንም ሞተር አጋዥ መንቀሳቀስ የሚችል መኪና ነው። እዚህ መኪና ላይ ለየት ያለው ነገር መኪናውን ከፍ ማድረግ ከተፈለገ 15 ሴንቲሜትር ድረስ ኦፍ ሮድ ለማድረግ ከፍ ማለት የሚችል ሲሆን ከዚህም በተጨማሪ ዲፍሬንሻል ስትሪንግ የሚባለው ወይም 180 ዲግሪ ለመሽከርከር አራቱም እግር ላይ ሞተር ስለተገጠመበት በሞተርና በዲፍሬንሻል አማካኝነት ብቻ መዞር የሚችል መኪና ነው። እነዚህ መኪናዎች ከዚህ በተጨማሪ ውሃ ውስጥ መንቀሳቀስ እንዲችሉ ተደርገው የተሰሩ ሲሆን ይሄም የተሰራው ለኢመርጀንሲ ኬዝ